ልቤ ባዘን ጠቁሮ ውስጤ እየደማ መቅረዜ ሲጨልም ስጓዝ በጨለማ በራፌን ዘግቼ ዝም ብዬ አለቅሳለሁ። ዓይኔን አቀርቅሬ እናቴ ልሻለሁ። ዘንበል አልሽልኝ ሰምተሽ ጸሎቴን ዘንበል አልሽልኝ ሰምተሽ ጸሎቴን አልተጸየፍሽም ብቸኝነቴን አልረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት እናት አለኝ ብዬ ከቶም አልከፋ እኔስ አይቻለሁ ስትሞይ በተስፋ ምድራዊዋ እናቴ ለጊዜው ነው ፍቅሯ ያንቺስ ግን ልዩ ነው እረ ስንቱን ላውራው ማርያም ማርያም ብል አልሰለቸሽኝ ማርያም ማርያም ብል አልሰለቸሽኝ በልቤ ጽላት ስለታተምሽ አልረሳውም ያንን ዕለት አልዘነጋው ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት ሲርበኝ መተሻል ሲጠማኝ ደርሰሻል ለጎደለው ቤቴ በረከት ሆነሻል ጭንቁም ቀለለልኝ ሐዘኔም ራቀ ያስጨነቀኝ ጠላት ራሱ ተጨነቀ መድኃኒት ወልደሽ ዳንኩኝ ከሕመሜ መድኃኒት ወልደሽ ዳንኩኝ ከሕመሜ ይኸው ዘመርኩኝ በምልጃሽ ቆሜ አልረሳውም ያንን ዕለት አልዘነጋ ያን ደግነት እናቴ ሆይ ምልሽ ኪዳነ ምሕረት እምዬ ሆይ ምልሽ ኪዳነ ምሕረት ስላለኝ ነው ምክንያት። አሚን። ስለ መዝሙሩ የመዝሙር ባለቤት ልዑል አምላካችን የተመሰገነ ይሁን። አሁን ቀጥታ ደብረ ዘይት ወደሚለው ርዕስ እንገባለን። ደብረ ዘይት ማለት ምን ማለት ነው? እኩለ ጾም ወይም ደግሞ ደብረ ዘይት የሚባለው ስያሜው ምንድን ነው የሚለውን እንነጋገራለን ማለት ነው። እንግዲህ ደብረ ዘይት ስንል ትርጉሙ ደብረ ዘይት ማለት የወይራ ማብቀያ ወይም ደግሞ በወይራ ደን የተሸፈነ ተራራ ማለት ነው። ደብረ ዘይት ማለት የወይራ ማብቀያ ተራራ ማለት ነው። ትርጓሜው ቀጥታ ትርጓሜው ደብር ማለት ተራራ ሲሆን ዘይት ማለት ደግሞ ወይራ ማለት ነው። ስለዚህ ደብረ ዘይት ማለት ወይራ ያለበት ወይም ደግሞ ወይራ የሚበዛበት ተራራ ማለት ነው። በአንድ ላይ ሲገናኝ ማለት ነው። ደብረ ዘይት የሚለው በአንድ ላይ ሲገናኝ የወይራ ተራራ ማለት ነው። ወይም ደግሞ በወይራ ደን የተሸፈነ ተራራ። ይህም ደግሞ ከኢየሩሳሌም በስተምስራቅ የሚገኝ ቦታ ሲሆን ተራራ ነው። በኢየሩሳሌም በስተምስራቅ የሚገኝ ተራራ ሲሆን በመካከል የቄድሮን ሸለቆ ብቻ ነው ያለው። ከግርጌው ደግሞ ጌቴሴማኒ የተባለው የአትክልቱ ስፍራ ይገኛል ማለት ነው። ስለዚህ
ጌቴሴማኒና በጌቴሴማኒ የተባለ የአትክልት ስፍራ ከግርጌው አለ። መሀከሉ ላይ ደግሞ ከተራራው መሀል ላይ የቄድሮን ሸለቆ አለ ማለት ነው። ስለዚህ የጸሎተ ሐሙስ ማታ ጌታችን መድኃኒታችን ኢየሱስ ክርስቶስ የተያዘበትና በኋላም የእመቤታችን ቅድስት ድንግል ማርያም ቅዱስ ሥጋዋ ያረፈበት ወይም ደግሞ የድንግል መካነ መቃብር በዚያ ተራራ ግርጌ ይገኛል ማለት ነው። ቤተፋጌ እና ቢታንያ በኮረብታው ጫፍና በምስራቅ ዳገቱ ላይ ይገኛሉ ማለት ነው። የእመቤታችን የቅድስት ድንግል ማርያም መካነ መቃብሯ ማለት ነው። ስለዚህ ይሄ ደብረ ዘይት የምንለው ተራራ ከጌቴሰማኒ ከታች ያለው የቄድሮን ሸለቆ ደግሞ መሀከል ላይ ያለ ከተራራው ዝቅ ብሎ የቄድሮን ሸለቆ ይባላል ማለት ነው። ስለዚህ ይህ ተራራ መጽሐፍ ቅዱስ የሚገኙ ብዙ ድርጊቶች የተደረጉበት ቦታ ነው። ደብረ ዘይት ማለት ነው። ደብረ ዘይት ተራራ በመጽሐፍ ቅዱስ ላይ ብዙ ነገሮች ብዙ ተአምራቶች የተደረጉበት ተራራ ነው ማለት ነው። ስለዚህ ምንድነው ጌታችን ስለ ቤተ መቅደሱ መፍረስ፣ ስለ ዓለም ፍጻሜና ስለ ዳግም ምጽአት በዚሁ ተራራ ላይ ነው ሲያስተምር የነበረው ማለት ነው። በዚህ ተራራ ላይ በትንቢት መልኩ ተናግሯል። ማቴዎስ 24:3 ላይ በዚሁ ተራራ ላይ ወደ ሰማይ አረገ ይላል። ሉቃስ 24:50 ላይ ደግሞ በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሊዮን ዋሻ ይገኛል ይላል። በኋለኛውም ምጽአቱ በዚህ ቦታ እንደሚገለጥ ትንቢት ተናግሯል። ዘካርያስ 14:3-5 ላይ ይናገራል ማለት ነው። ስለዚህ የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ተጠርቷል። ለምን? ይህን ዕለት የቤተ ክርስቲያናችን ሊቅ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፎታል። ምንድነው? በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል አሉት ይላል። ምንድነው? የምመጣበትና የመጨረሻው ዘመን የዓለም መጨረሻ ምልክቱ ምንድን ነው? ክርስቶስን የዓለም መጨረሻ ምልክቱ የዳግም ምጽአት መምጫ፣ የአንተ መምጫ የመጨረሻው ጊዜ ምልክቱ ምንድን ነው አሉት ማቴዎስ 24:3 ላይ። ስለዚህ ለደቀ መዛሙርቱም ደግሞ ምጽአቱን የዓለም ፍጻሜ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ተሰይሟል ማለት ነው። የደቀ መዛሙርቱ ጥያቄ ምን ነበረ? ከዕለታት አንድ ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ህንፃ በትኩረት እያንዳንዱን ነገር በመመልከት አደነቁ ይላል። ጠዋት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጠዋት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ እንደሰራው እየተነጋገሩ ጌታችንም አብሮ እንዲያደንቅ ሲጠይቁት አስደንጋጭ ነገር ተናገረ ይላል። ምንድነው የተናገረው? የሚያደንቁት ቤተ መቅደስ እንዲፈርስ አያዝም። ከሞተ በኋላ ግን ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆኑ ምስጢራትና በቤተ መቅደሱ በህዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው ነው የሚለው። ምንድነው? ስለዚህ ቤተ መቅደስ ሲደነቁ እኔ ይህን ቤተ መቅደስ አፍርሼ በ3 ቀን አነሳዋለሁ፣ ሰራዋለሁ። ከዛም በኋላ በሚመጣው ዘመን ምልክት የዳግም ምጽአት ዘመን ሲመጣ ምልክቱ በለስቷ ስታለመልም እወቁ። ያን ጊዜ ለነፍሰ ጡርና ለሚያጠቡ ሴቶች ወዮላቸው። በየሀገሩ ጭንቅ ይሆናል፣ ጅራታም ኮከብ ይፈጠራል፣ ከምስራቅ ወደ ምዕራብም ይሽከረከራል። ስለዚህ እያለ ስለ ዳግም ምጽአት ስለ አንዳንድ ነገር ጠቆማቸው ነው የሚለው። ንጉሥ ከንጉሱ ይጣላል፣ ሹም ከሹም ይጣላል። ስለዚህ እያለ ስለ ደብረ ዘይት በዚህ በደብረ ዘይት ተራራ ላይ ስለሚመጣው ዘመን ጠየቃቸው ማለት ነው። ይህም ነገር እረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጠየቁት። ጥያቄውም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ
ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የዓለም መጨረሻ ምልክቱ መቼ ነው? ንገረን አሉት ይላል። ስለዚህ በዚህ ጥያቄያቸው ክፍል እንደምናየው ጥያቄያቸው ዕለትና ምልክት ነው፣ ወይም ደግሞ መቼና ምን የሚል ነበረ። ስለዚህ የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክት ምንድን ነው? ጌታችን በቀኝ ያቁመንና ወደ ግራ ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ መልስ ሰጣቸው ይላል። ስለዚች ቀንና ስለዚህ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም አለ ይላል። ስለዚህ ይህ ማለት የሰማይ መላእክትም አያውቁም የሰው ልጅም አያውቅም ሲል አጭር መልስ ሲሰጥ፣ ስለ ሁለተኛው ጥያቄ ስለ ምልክት ጉዳይ ግን መሸከም እስከሚያቅታቸው ድረስ ነገራቸው ነው የሚለው። በመልሱም ውስጥ ማስጠንቀቂያዎች፣ ምክሮች፣ ማጽናኛዎች፣ ምሳሌዎች በብዛት ቀርበው በተደጋጋሚ ተጽፈዋል ማለት ነው። ምልክቶቹ ምንድን ናቸው? ሐሰተኞች ክርስቶሶች። ጌታችን በአንደኛ ደረጃ የተናገረው ምልክት የተለያየ ጊዜ በተለያየ ሀገር ብዙ ሐሰተኛ ክርስቶሶች እንደሚነሱ ተናግሯል ማለት ነው። የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበር። ዋናው በዮሐንስ ራእይ ምዕራፍ 13 አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው እርሱም የጥፋት ልጅ የተባለው ብዙ ጥፋትን መከራ የሚያደርሰው እና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ መንገድ ጥርጊያዎች የሆኑ አለማማጅ ሐሰተኛ ክርስቶሶች ተነስተዋል። ስለዚህ በእውነተኛ ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ መጨረሻው እና ለ3 ዓመት ከመንፈቅ ቤተክርስቲያንን የሚዋጋ ታላቁ መከራ ፈጻሚና አስፈጻሚ ይሆናል ማለት ነው። ለዚህ ነው መድኃኒታችን ጌታችን ኢየሱስ ክርስቶስ እስከምመጣ ድረስ እንዳንሰናከል አስቀድሞ ብዙዎች እኔ ክርስቶስ ነኝ እያሉ ይመጣሉ በማለት የተናገረው ማለት ነው። ስለዚህ በዚያን ጊዜ እኔ ክርስቶስ ነኝ እያሉ ብዙ ሐሰተኛ ክርስቶሶች በስሜ ይመጣሉ፣ ብዙዎችን ያስታሉ። በዚያን ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ደግሞ ክርስቶስ እዚህ ነው ቢሏችሁ አትመኑ ሲል በዮሐንስ ወንጌል ላይ አስጠንቅቋል። ምዕራፍ 5 ከቁጥር 5 እስከ 23 ድረስ ማለት ነው። በሀገራችን በኢትዮጵያም በአፄ ልብነ ድንግል ዘመነ መንግስት እኔ ክርስቶስ ነኝ የሚል ሐሰተኛ ሐሳዊ ክርስቶስ ተነስቶ እንደነበር በቤተክርስቲያን ታሪክ ተመዝግቧል። ይህ በሀገራችን ተነስቶ የነበረው ሐሳዊ ክርስቶስ ልክ እንደ እውነተኛው ክርስቶስ 12 ሐዋርያት፣ 72 አርድእት፣ 36 ቅዱሳን አንስት አስከትሎ እኔ ክርስቶስ ነኝ እያለ ሲንቀሳቀስ ነበር። ንጉሥ አስቀርቦ አንተ ማነህ ሲሉት በድፍረት እኔ ክርስቶስ ነኝ አላቸው። አፄ ልብነ ድንግል ማለት ነው። ስለዚህ ንጉሱም ክርስቶስማ ከድንግል ማርያም ተወልዶ አስተምሮ ተሰቅሎ ዓለምን አድኖ ከሞት ተነስቶ አርጓል፣ ዳግም ዓለምን ለማሳለፍ ይመጣል፣ አንተ ግን ማነህ ቢሉት አዎ ትክክል ነው፣ ከዚህ ቀደም ከቤተ እስራኤል ከምትሆን ከድንግል ማርያም ተወልጄ አስተምሬ ተሰቅዬ ሙቼ ተነስቼ አድርጌ ነበር። አሁን ደግሞ ጥቁሮች አፍሪካውያን ባይተዋር አደረገን እንዳይሉኝ ከእናቴ ከድንግል ማርያም መዓርተ ወንጌል ለጥቁሮች ዳግም ተወልጄ ነው አላቸው ነው የሚለው። አያችሁ ምን አይነት ሐሰተኛ ክርስቶሶች ማለት እንደዚህ ነው። ንጉሱም ሰይጣን በሰው እያደረ እንዴት ይጫወታል ብለው በሰይፍ አስቆረጡትና ተከታዮቻቸውም ተበተኑ ይባላል። ስለዚህ የመጀመሪያው አንደኛው ምልክት ሐሰተኛ ክርስቶስ ነቢያቶች ክርስቶስ እኔ ክርስቶስ ነኝ እያሉ የሚመጡ ይሆናሉ ማለት ነው። ስለ ቃሉ የእግዚአብሔር አምላክ ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር።
ወለወላዲቱ ድንግል ይቆየን።